ያንድን ሀገር እድገት እንድንመዘን ከሚያደርጉን ነገሮች መካከል አንዱ የህዝቦች በነጻነትና በእኩልነት የመስራትና የመንቀሳቀስ መብታቸው መጠበቅ ነው። ከዚህ ባለፈ ደግሞ በእያንዳንዱ የህብረተሰብ አካል ውስጥ እንደየአቅሙና እንደየችሎታው ባለራዕይ መሆን የግድ ይላል። በርካቶች ያልደፈሩትን በመድፈር ያላሰቡትን በማሰብና ለአእምሮ በሚከብድ ሁኔታ በራዕይ ተሞልተው ለዚች ሀገር እየሰሩ ከሚገኙ ውድ የኢትዮጵያ ልጆች ውስጥ የክቡር ዶክተር ሼህ መሐመድ ሁሴን አሊ አላሙዲ ሚዛን በእጅጉ ይደፋል። ለዚች ሀገር እንደተፈጠረባት ወጪው ከንቱ ነው። ግን የሚሰራው ስራ ለህዝብ ከጠቀመ ያ ነው ዋናው ቁም ነገር። የወጣው ገንዘብ ይወጣ ለሀገር መጥቀም አለበት። አገር ጥቅም ነው ዋናው ታየ እና ስለዚህ ይህች ሀገር የምንረዳው በተቻለ መጠን በዚህ መልክ ነው የምናደርገው። ይህንንም ለማስተዋል በጀመሯቸው የሥራ ዘርፎች ውስጥ ያላቸውን ጥልቅ የሆነ ሀገራዊ ጠቀሜታና መዋቅር ማየት በቂ ይሆናል። ለዘመናት ሀገራችንን ጠፍሮ የያዛትን የድህነት ክፉ ቀንበር ሰብሮ ለመጣል ያለው ዋናው የማሳለጫ መንገድ ኢንቨስትመንትን ማበራከትና የሥራ ዕድሎችን መፍጠር መሆኑ አከራካሪ አይደለም። በዚህ ጎዳና ላይ ደግሞ ባለ ታላቅ ራዕዩ የቁርጥ ቀን ልጅ የክቡር ዶክተር ሼህ መሐመድ ሁሴን አሊ አላሙዲ ስም ጎልቶ ይታያል። አሁን ደግሞ ሀገራችን ኢትዮጵያ ከተያያዘችው የእድገት ጎዳና ጋር በኩል ፍጥነት ለመሄድ ያስችላት ዘንድ የብዙዎችን ጥያቄ የሚመልስ ይኸው አንድ ግዙፍ ፋብሪካ አቋቋሙ። ይሄ በአንድ በኩል ኢትዮጵያ ውስጥ የፎሬን ዳይሬክት ኢንቨስትመንት እየተስፋፋ ነው ሄደው ለሚለውም ትልቅ ምሳሌ ነው። እንደምታውቀው ወደ 350-400 ሚሊዮን ዶላር የሚያወጣ ትልቅ ኢንቨስትመንት ነው። እስከዛሬ ኢትዮጵያ ውስጥ ኢንቨስት ከተደረጉት በአንደኛ ደረጃ ያለ ኢንቨስትመንት ስለሆነ የሼክ መሐመድንም ኮንትሪቢዩሽን በከፍተኛ ደረጃ የሚያሳይ ኢንቨስትመንት ነው። ስለዚህ በዚህ በኩል ከፍተኛ ኮንትሪቢዩሽን አለው ማለት ነው ለሀገሪቱ። በአሁኑ ወቅት በሀገራችን እየተካሄዱ ያሉ የመሰረተ ልማት ተቋማት ግንባታዎች የሚፈልጉት የጥሬ ዕቃ አቅርቦት ከፍተኛ ከመሆኑ የተነሳ ያጠላው ጥላ ከፍተኛ የሚባል ነው። በተለይም የሲሚንቶ አቅርቦት ከሀገሪቱ የግንባታ እንቅስቃሴ ጋር መመጣጠን ባለመቻሉ ችግሩን የከፋ አድርጎትም ነበር። እንኳን አሁን የነህዳሴውን ግድብ የመሰሉ ግዙፍ ተቋማትን መገንባት ተጀምሮ ይቅርና ቀድሞውንም ሲገነቡ የነበሩ አነስተኛ ስራዎች በሲሚንቶ እጥረት ሳቢያ ችግር ላይ ወደቁበት ሁኔታ ነበር። በስንት ልፋት ሀገሪቱ ያገኘችውን የውጭ ምንዛሪ ከባህር ማዶ ሲሚንቶ ለመሸመቻነት የተጠቀምንበት ወቅት ሩቅ አልነበረም። ይኸው እኚህ ባለ ራዕይ የሀገር ልጅ ይህንን ችግር የሚረታ ቁልፍ መፍትሄ ይዘው ከተፋሉ። የዛሬ 4 ዓመት ገደማ ከጫንጮ ከተማ ወደ ምዕራብ 20 ኪሎ ሜትር ገባ ብሎ ለሀገሪቷ የእፎይታ ትንፋሽ የሆነውን ታላቅ ቦታ ተረከቡ። ስሙንም በአካባቢው ቋንቋ ደርባ ብለው ጠሩት። ስያሜው ሂድ ገስግስ እንደማለት ነው። የደርባ ሲሚንቶ ፋብሪካ የሥራ ኃላፊዎችም ከባለቤቱ ከክቡር ዶክተር ሼህ መሐመድ ሁሴን አሊ አላሙዲ የተሰጣቸውን አደራ በልባቸው ሰንቀው ይዘው በሀገሪቱ በአይነቱም ሆነ በይዘቱ ታላቅ የሆነ ሲሚንቶ ፋብሪካ ገነባበት
የሚገኝበትን ቦታ ከካርታ ጋር እያዛመዱ ጎበኙ። ሼህ መሐመድ ሁሴን አሊ አላሙዲም ህጋዊ ኮንትራቶችን ወረቀት ከብዕር ጋር በማገናኘት በይፋ እንዲጀመር አደረጉ። ከመንግስት ጋር የውል ስምምነት የተፈራረሙለትም የዛሬዋን ቀን አሻግረው በማየት ለህዝባቸው እንዲህ ሲል ቃል ገቡ፣ ተገበሩት። ውጤታማ እንዲሆን በቶሎ ለመጨረስ እየተዘጋጀን ነው እና ይህንን አደራ እንዳስረከባችሁን እኛም ቶሎ ስራ ላይ አውለን ለሀገሪቱ የሚፈልገውን የሲሚንቶ ውጤት በቶሎ ለማቅረብ እየተዘጋጀን ነው። ብዙ ሂደንበታል። እናንተም እንደማታሳፍኑ ስላወቀ ነው ስራውን በሰፊው የገባንበት። እናንተም የሀገር ጉዳይ ነው የተነሳችሁት፣ እኛም ጥቅም ብቻ ሳይሆን ሀገርም እንደሚጠቅም አድርገን ለማቅረብ ነው እና በጣም አመሰግናለሁ። እስካሁን ድረስ ለምታደርጉልን ሁሉ እያመሰገንኩ ለወደፊቱም እኛን እንገባበት የምትፈልጉት መንገድ በሙሉ እየመራችሁን እናንተ ተከትለን ስራ ለማፈጸም ዝግጁ ነኝ። አመሰግናለሁ። ደርባ ሲሚንቶ ፋብሪካ በ300 ሄክታር ገደማ መሬት ላይ ያረፈ ሲሆን 8000 ቶን ወይንም ደግሞ 80000 ኩንታል ሲሚንቶ በየቀኑ የማምረት አቅም አለው። ይህንን ሀዝ በንጽጽር ለማየት ያክል በአሁኑ ወቅት በደፍን ሀገራችን የሚገኙ ሲሚንቶ ፋብሪካዎች በአንድነት የሚያመርቱትን የሲሚንቶ መጠን ከግማሽ በላይ የሚሆነው ይህ የደርባ ሲሚንቶ ፋብሪካ ብቻውን የማምረት አቅም አለው። በሀገራችን በኢትዮጵያ ብቻ ሳይሆን በአህጉራችን በአፍሪካም ሳይቀር በአንድ ወጥነት ይህን ያክል ሲሚንቶ ማምረት የሚችል ፋብሪካ ሲገነባ ደርባ የመጀመሪያው እንግዲህ ትልቅ ምንለው ፋብሪካ ነው ለሀገራችን። አፍሪካም ውስጥ ትልቅ ከሚባሉት የሲሚንቶ ፋብሪካዎች አንዱ ነው። አንዱ ብቻ አይደለም፣ ከዛም በላይ በአንደኝነት ደረጃ በሚያልቅበት ጊዜ በአንድ ላይ ይሄን ያክል ቶን ሲሚንቶ ከሚያወጡት 2-3 ውስጥ ከፍተኛውን ቦታ ላይ ይገኛል ብለን ነው የምንገምተው። ለሀገራችንም ትልቅ አስተዋጽኦ አለ። አሁን ደግሞ ትልቅ የመንግስት ፕሮጀክቶች በመምጣታቸው ፍላጎቱ በጣም ይጨምራል። በዚህም ሼክ መሐመድን ለማመስገን እንወዳለን። እንደዚህ አይነት ፋብሪካዎች በአንድ ጊዜ አይገነቡ፣ በ2-3 ጊዜ እየተገነቡ ነው አቅማቸውን የሚያሳድጉት እና ሙገርን ካየን 1000 ሰራ፣ ቀጥሎ ሌላ 1000 ሰራ፣ ቀጥሎ ሌላ 3000 በመስራት ላይ ይገኛል። ሌሎች ወደ ግብፅም ብንሄድ፣ ሳውዝ አፍሪካ ኦር ናይጄሪያ ብንሄድ 2000 ይጀምራሉ፣ 3000 ይጀምራሉ እያሉ እንትን አቅማቸውን ከፍ እያደረጉ ነው የሚመጡት። ይሄ ግን በ8000 ቶን በአንድ ጊዜ መግባት ምን ያክል እንደሚጠቅም መገመቱ ቀላል። ደርባ ሲሚንቶ ፋብሪካውን ብቻ ሙሉ በሙሉ አጠናቆ ለመጨረስ $351 ሚሊዮን ገደማ ፈጅቷል። ይህም ሀዝ ወደ ኢትዮጵያ ብር ሲመነዘር 6 ቢሊዮን 300 ሚሊዮን ብር ገደማ ነው። የግንባታ ስራውን ለመስራትም በሙያው የረጅም ዓመታት ልምድ ያካበተውን ቻይና ናሽናል ቢልዲንግ ማቴሪያል በመጻረ ቃል CNBM የተባለውን ድርጅት በመቅጠር የግንባታው ሀሁ ተጀመረ። ከሀገር ውጭና ከሀገር ውስጥ ሙያተኞች በተጨማሪ የአካባቢው ህብረተሰብ በይበልጥ በስራው እንዲሳተፍ በማድረግም የባለቤትነት ስሜቱን በህብረተሰቡ ላይ ያሳረፈ። የግንባታው ስራ በከፍተኛ ሁኔታ እየተካሄደ በነበረበት ወቅት 5500 ለሚደርሱ ሰዎች የሥራ ዕድል የፈጠረ ነበር። ፋብሪካው ሙሉ በሙሉ አገልግሎት መስጠት በሚጀምርበት ወቅት በቀጥታም ሆነ በተጓዳኝ 20,000 ለሚጠጉ ሰዎች የሥራ ዕድል እንደሚሰጥ ይጠበቃል። ደርባ ሲሚንቶ ፋብሪካ በየዓመቱ 2,500,000 ቶን ገደማ ሲሚንቶ ወደ ገበያ ይዞ ከመምጣቱ በተጨማሪ ግዙፍ የሆነ የሥራ ዕድል ፈጣሪ ነው። ከማንም በላይ በዚህ ፕሮጀክት ተጠቃሚ የሚሆነው በአካባቢው የሚገኘው ማህበረሰብ ነው። በአካባቢያቸው ከተፈጠረላቸው ሰፊ የሥራ ዕድል በተጨማሪ ፋብሪካው ይዞት የሚመጣው ጥቅም እጅግ ሰፊ ነው።
ላብነት ለመጥቀስ ያክል ደርባ ሲሚንቶ ፋብሪካ 200 ሚሊዮን ብር ገደማ ወጪ አድርጎ ያሰራው 30 ኪሎ ሜትር የመኪና መንገድ ለአካባቢው ማህበረሰብ የሚያበረክተው አስተዋጽኦ እጅግ በጣም ከፍተኛ ነው። የዚህ አካባቢ መልክዓ ምድር አቀማመጥ በጣም ፈታኝ በመሆኑ የመንገድ ስራው እንደው ቃላቶች ተደርድረው መግለጽ ከሚችሉት በላይ አስቸጋሪ ነበር። አንዳንድ ባለሙያዎች እንደሚሉትም እዚህ በጣም አስቸጋሪ መልክዓ ምድር የተሰራው መንገድ በራሱ አንድ ግዙፍ ፕሮጀክት የሚባል ነው። ለአካባቢው ማህበረሰብም ትላንትና በሽተኛ በቃሬዛ እየተሸከሙ የተራራ ክምር በመውጣትና ሸቆችን በመውረድ ጫንጮ ከተማ ለመድረስ የተሰቃዩትን ያክል ዛሬ መንገዱና መኪናው ደጆ ደርሶ አዲስ አበባ ወስደው ለማሳከም የሚፈጅባቸው ጊዜ 1 ሰዓት ከግማሽ አይሞላም። ከዚህም ባለፈ የዚህ ፕሮጀክት ሩፋት የሆነ ሌላ አንድ ትልቅ ስጦታ አለ። በአካባቢው በክረምት ወቅት ፈርቶማ ወንዝ ጢም ብሎ በመሙላት ያገኘውን በሙሉ ጠራርጎ ስለሚጓዝ ዘመድ ከዘመድ ጎረቤት ከጎረቤት ሐዘን እንኳን መደራረስ አይችሉም ነበር። በጣም የሚያሳዝነው ጉዳይ ከወርሃ ሰኔ ጀምሮ እስከ መስከረም አጋማሽ ድረስ ከወንዙ ካለው መንደር የቤተሰብ አካል የሞተ እንደው ወንዙ እስከ አፉ ሞልቶ አላቀራረብ ስለሚል ለቅሶ የሚደረገው ከወንዝ ማዶ ለማዶ ተቆሞ ነበር። ዘመዳሞች ከወንዙ ወዲያ እየተያዩ መላቀስ ፈርቶማ ወንዝ ተቃጥፎ መላቀስን እንኳን በበቱ የከለከለበት ሁኔታ ነበር። ድንኳን ሳይቀር የሚጣለው 2 ቦታ ነበር፣ ከወንዙ ወዲህና ከወንዙ ወዲያ። በክረምት ወቅት ዘመድ በጠና የታመመ ከሆነ አይኑን እያዩ የሞት ቀኑን መጠባበቅ ነው እንጂ ማን ጀግና ደፍሮ የፈርቶማ ወንዝን በማቋረጥ ወደ ጫንጮ ሊጓዝ። በቃ ይህ ወንዝ የአንድ እናት ልጆችን በጉልበቱ አለያይቶ የኖረበት ሁኔታ ነበር። ታዲያማ ጥቃትን የማይወዱትና ሩህሩህነት ልዩ መለያቸው የሆኑት የቁርጥ ቀን ልጁ ዶክተር ሼህ መሐመድ ሁሴን አሊ አላሙዲ ይህንን አሳዛኝ ሁኔታ ሲሰሙ አስከፊ ታሪኩ እንዲቀየር የበኩላቸውን ለማድረግ ወሰኑ። 15 ሚሊዮን ብር ገደማ ወጪ በማድረግ 140 ሜትር ርዝመት ያለውን ትልቅ ድልድይ ለህዝብ አበረከቱ። ህዝብና ህዝብ አገናኙ፣ ታሪክን ቀየሩ። ፈጣሪ ብድራቱን ይመልስላቸው። ድሮ በእኛ አባት ጊዜ እኛም አይተናል። ቅርብ ነው የድልድይ ተሰራ 1 ዓመት አልሞላም። ድሮ ክረምት ከመጣ በወንዝ ላይ መሄድም ሰው አይችልም። ሰው ከታመመ መንገድ ይሞታል። ሴት መንገድ ላይ ትሞታለች። የደከመ ሰው መግባት አይችልም። ምስትና ባል አንድ ቀን የኔ አጎት ማለት ነው የእናቴ ወንድም ወሰደ ወይ ወዝ ከ7 ልጆች ላይ የድልድል ቢኖር ሰው ይወስዳል። ዛሬ መንገድ ወጥቶ መኪናውን ካና አይተን አናውቅም። አንዳንድ ሰው ነው አዲስ አበባ ሄዶ የሚያዩት እንጂ እኛ መኪና አይተን አናውቅም። እኛ ልጆች መኪና አይተን አናውቅም እስካሁን ድረስ። መኪና ከብቱን ካን መኪና ጉዳይ አደርግም መንገድ ላይ ቆሞ ያየ ነው እጅት እኛ አሁን አላሙዲ ባይና አይተን አናውቅም። ግን እኔ በራሴ ሐሳቤ ማለት ነው ብረት የለኝም እንጂ ህይወት ደግሞ ለሰው አይሸለምም አይደለም። ህይወትን ቢሸለምኝ ደስ ይለኛል። ምንም እንኳን ይህንን ፋብሪካ እዚህ ጋር ሰርቶ ለማቆም እጅግ በጣም ፈታኝ የነበረ ቢሆንም በስራው የተካፈሉ የሚያነሱት ሌላ አስቸጋሪ ፈተናም ነበር። እርሱም 6.4 ኪሎ ሜትር ርዝመት ያለው ኮንቬየር ቤልት በአስቸጋሪ ሁኔታ መስራቱ ነበር። ይህ ኮንቬየር ቤልት ለሲሚንቶ ግብዓት የሚሆነውን ላይምስቶን በግርድፍ ከሚፈጨውና ክራሸር በመባል ከሚታወቀው ግዙፍ ማሽን የድንጋይ ክምሮችን በመቀበል ወደ ዋናው ሲሚንቶ ፋብሪካ የሚያጓጉዝ ነው። 6.4 ኪሎ ሜትር ርዝመት። ይህንን ርቀት በንጽጽር ለማየት ያክል ከመሃል አዲስ አበባ ከጊዮርጊስ ቤተክርስቲያን እስከ ዊንጌት ትምህርት ቤት ያለውን ርቀት ያክል ይሸፍናል። ይህ ርቀት ደግሞ እንደው አልጋ ባልጋ ነበር። 3 ተራሮችን በመቦርቦር ወደ 1 ኪሎ ሜትር ገደማ የዋሻ መንገድ ማውጣትን ከመጠየቁም በተጨማሪ የአንድ ተራራ ናትን በመደርመስ መንገድ መቀየስ ግድ የሚል ስራ ነበር። እዚህ ላይ ከወንዝ በላይ ድልድይ በማውጣት የተሰራውንና ሌሎች ፈታኝ ስራዎችን ሳናነሳ ማለት ነው።
ጥርጥር የለም። ድህነት የሚባል ነገር ከኢትዮጵያ ህዝብ ቃላት ቮካብላሪ ውስጥ ለማጥፋት እና ፈጣሪ ባርኮት ነው ባለው አቅም ሁሉ በሚቻለው ሁሉ እዚች ሀገር ትርጉም ያለው ስራ ለመስራት በጧት ማታ ደፋ ቀና ይላል። በውጤትም እየታየ ነው። የብዙ ሰዎችን ህይወት የቀየረበት ሁኔታ ነው ያለው። አሁን ድረስ ግን ሳቲስፋይድ እንዳልሆነ በተደጋጋሚ የሚናገራ ሳቲስፋይነሰንስ ሪላቲቭሊ መስራት አለብኝ ነው። የዛን ጊዜ ነው እኔ ማርፈው ነው የሚለው። መቼ እንደሚያርፍም ነው ሼክ መሐመድ በተገናኘን ጊዜ በሙሉ አገራችን እንዲሆና ማየት ፈልጋለሁ የሚል ትልቅ ነገራቸው የሚመላለስ እንደሆነ እናውቃለን። ይሄን ደግሞ ተግባራዊ አድርገው ሲታይ እንደዚህ አይነት ባለሀብቶች ክብር ያስፈልጋቸዋል። እንደዚህ አይነት ባለሀብቶች መበረታታት ያስፈልጋቸዋል። ልማታዊ ባለሀብት ናቸው፣ ለሌሎችም ተምሳሌት ናቸው። ስለዚህ እነዚህን አይነት የልማት ስራ የሚሰሩ በርካታ ባለሀብቶች በአገራችን እንዲፈጠሩ ማድረግ ደግሞ ይጠይቀናልና ትግላችንም ይሄው ነው። ይህ ግዙፍ ፋብሪካ ሲገነባ ሌላው አስቸጋሪ የነበረው የመብራት ኃይል አቅርቦትን በተመለከተ ነበር። ለዚህ ፋብሪካ የሚያስፈልገው ኃይል ከእንጪኒ ከተማ ወደ ደርባ በትራንስሚሽን ላይን ይዞ ማምጣት አማራጭ የሌለውና ውድ ዋጋ ያስከፈለ ግዴታም ነበር። ምንም እንኳን የመብራት ኃይል አቅርቦትን የመሰለ መሰረተ ልማት ማሟላት የመንግስት ኃላፊነት ቢሆንም የሀገርን ጥቅም መሰረት ያደረገ ፋብሪካ ነውና ይህ ካልተሟላልን ማልማት አንጀምርም አልተባለም። 100 ሚሊዮኖች ብር ተጨማሪ በማውጣት ስራው ሊሰራ ተችሏል። ደርባ ሲሚንቶ ፋብሪካ በይዘቱ ከፍተኛ የሆነ የራሱ 132 ኪሎ ቮልት የኤሌክትሪክ ትራንስፎርመር በመግጠም ከግሉ ኢንቨስትመንት ዘርፍ የመጀመሪያውና ብቸኛው ነው። ፋብሪካው በሙሉ አቅሙ ስራ ሲጀምር ለመብራት ኃይል 15 ሚሊዮን ብር በየወሩ ወይንም 180 ሚሊዮን ብር ገደማ በአመት ይከፍላል።